ሰላም የቻናላችን ተከታታዮች ዛሬ አነጋጋሪና ሚስጥራዊ የሆነ የፖለቲካና የደህንነት ኩነት ይዘንላችሁ መጥተናል። ባለፈው ወር በቱርክ ከተካሄደው የኔቶ ጉባኤ ሲወጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊከሰት የሚችለውን የኢራንን ስጋት ለመከላከል በተደረገ የተቀናጀ የማታለያ ስልት ሚስጥራዊ በሆነ መንገድ አውሮፕላን መቀየራቸውን የአሜሪካ መገናኛ ብዙሃን ዘገቡ። እንደ ዋሽንግተን ፖስት ዘገባ ከሆነ ፕሬዝዳንቱ በቴሌቪዥን ካሜራዎች ፊት ኤርፎርስ ዋን አውሮፕላን ላይ ከወጡ በኋላ የምግብ ማስተናገጃ የጭነት መኪና በመጠቀም በሚስጥር ወደ ሌላ ወታደራዊ አውሮፕላን ተዘዋውረዋል። በአውሮፕላን ውስጥ የነበሩ ጋዜጠኞችና የዋይት ሃውስ ሰራተኞች ፕሬዝዳንቱ በሚስጥር መውጣታቸውን በፍጹም አላወቁም ነበር። ኃላፊዎቹ ለቢቢሲ አጋር ለሆነው ሲቢኤስ ኒውስ እንደተናገሩት አሜሪካ በፕሬዝዳንቱ አውሮፕላን ላይ ኢራን ሚሳኤል ለመተኮስ መዘጋጀቷን ከታማኝ ምንጭ መረጃ አግኝታለች። ዋይት ሃውስ ግን ይህን ሚስጥራዊ የአውሮፕላን ቅያሬ እስካሁን አላረጋገጠም። ትራምፕ ቀደም ሲል በአንካራ በተካሄደው ጉባኤ ወቅት የኢራን አንደኛ ኢላማ መሆናቸውን ተናግረው ነበር። ይህ ሚስጥራዊ እንቅስቃሴ የተደረገው ዋሽንግተንና ቴሄራን ጦርነት ለማቆም የሚያደርጉት ድርድር ከተቋረጠ በኋላ አሜሪካ በኢራን ላይ ጥቃቶችን እንደገና በሰነዘረች ማግስት ነው። ትራምፕ ቱርክ የገቡት በኳታር በስጦታ በተሰጠ አዲስ ቦይንግ 747-8 አውሮፕላን ቢሆንም የድሮውን ጊዜ ለማስታወስ በሚል በነባሩ ኤርፎርስ ዋን እንደሚመለሱ አውጀው ነበር። በጁላይ 8 በተቀረጸ ተንቀሳቃሽ ምስል ፕሬዝዳንቱ በአንካራ ኤርፖርት ከአውሮፕላን ሲወጡ ታይተው ነበር። ነገር ግን እንደ ዋሽንግተን ፖስት ዘገባ ከሆነ ከገቡበት በተቃራኒው በኩል እስከ አውሮፕላኑ ከፍታ በተሰቀለ የምግብ ማስተናገጃ መኪና አማካኝነት በሚስጥር ወደ ታናሹ C-32A አውሮፕላን ተወስደዋል። እንደ ጋዜጣው ዘገባ የደህንነት ሚኒስትሩ ፒት ሄግሴዝ በረራውን መደበኛ ለማስመሰል ሲሉ የውጭ መረጃን በመጠቀም ለብቻቸው ወደ C-32A አውሮፕላን ተሳፍረዋል። ጋዜጠኞችና አንዳንድ የዋይት ሃውስ ሰራተኞች ኤርፎርስ ዋን ላይ የተሳፈሩ ሲሆን የመስኮት መጋረጃቸውን እንዲዘጉ ተነግሯቸው ነበር። ፕሬዝዳንቱ በአውሮፕላኑ ውስጥ አለመኖራቸውን ግን አልተረዱም ነበር። በአውሮፕላኑ ውስጥ የነበሩ አንድ ፕሮዲውሰር እንደተናገሩት በበረራ ወቅት ከተከሰቱ ያልተለመዱ ነገሮች አንዱ የዜና ማሰራጫ አባላት መጋረጃ ዘግተው እንዲቆዩ ተደርገዋል። አንድ ፎቶግራፈርም በአንድ በኩል መጋረጃውን ለጥቂት ጊዜ ከፍቶ የነበረ ቢሆንም የፕሬዝዳንቱን ደህንነት የሚጠብቅ ሴኪዩሪቲ ሰርቪስ እንደሆነ ተነግሮት በፍጥነት እንዲዘጋው ተደርጓል። ፕሮዲውሰሩ ማክሰኞ ዕለት ከዋይት ሃውስ ዘጋቢዎች ማህበር በቀረበው ሪፖርት ላይ እንደገለጹት ጋዜጠኞቹ ሲደርሱ በአውሮፕላኑ ፊት ለፊትና ጀርባ ሁለት የምግብ ማስተናገጃ መኪኖች እንደነበሩና የእነሱን ቫን በኤርፖርት ሞተርኬድ ውስጥ በጣም ወደ ኋላ ስለነበረ ፕሬዝዳንቱ ሲሳፈሩ ፎቶ ማንሳት አልቻሉም ነበር። በህግ ደረጃ ኤርፎርስ ዋን የሚለው መጠሪያ የአሜሪካን ፕሬዝዳንት ለማጓጓዝ የሚሰጥ የጥሪ ስም ነው። ነገር ግን በዚህ አጋጣሚ ማታለሉን ለማስቀጠል ሲባል C-32A አውሮፕላኑን ሪች 18 የሚለውን የጥሪ ስም የተጠቀመ ሲሆን ጋዜጠኞቹን የጫነው አውሮፕላን ደግሞ ኤፍ1 የሚል መጠሪያ ተሰጥቶታል። ትራምፕ የሚያደርጉትን ጉዞ በመቀጠል ወደ እንግሊዝ የበረሩ ሲሆን በዚያም ወደ ነባሩ ኤርፎርስ ዋን እንደገና ተሳፍረው አውሮፕላኑ ካረፈ በኋላ ሲወርዱ ታይተዋል። ነገር ግን ከC-32A ወደ ነባሩ አውሮፕላን እንዴት እንደተዘዋወሩ እስካሁን ግልጽ አይደለም። በዚህ በረራ ወቅት ትራምፕ በአውሮፕላኑ ውስጥ ከነበሩ ጋዜጠኞች ጋር ተነጋግረው የነበረ ሲሆን ከኢራን የሚሰነዘሩ ስጋቶችን ጠቅሰው ነገር ግን ስለ ቀድሞው የአውሮፕላን ቅያሬ ምንም አላነሱም። ከቱርክ በተነሱበት አውሮፕላን ላይ ጋዜጠኞች የመስኮት መጋረጃ እንዲዘጉ ለምን ተነገራቸው ተብለው ሲጠየቁ ትራምፕ አደገኛ በሆነ በረራ ላይ ልትሆኑ ስለምትችሉ ነው ብለዋል። በህይወታቸው ላይ ሁልጊዜም ስጋት እንዳለባቸውና በኢራን ዝርዝር ውስጥ ሁልጊዜም አንደኛ መሆናቸውን ተናግረዋል። የዋይት ሃውስ የመገናኛ ብዙሃን ዳይሬክተር ስቲቭ ቼንግስ ዘገባዎቹን በቀጥታ አላረጋገጡም። ነገር ግን አዲሱ ኤርፎርስ ዋን ፕሬዝዳንቱንና ሰራተኞቹን ለመጠበቅ ከፍተኛ የደህንነት መሳሪያዎች የተገጠሙለት ዘመናዊ አውሮፕላን መሆኑን ተናግረዋል። ቀደም ሲል በሲቢኤስ ኒውስ በቀረበው ዘገባ መሰረት የአሜሪካ የስለላ ድርጅት በትራምፕ ወይም በአውሮፕላኖቹ ላይ ጥቃት ሊሰነዘር እንደሚችል ቀደም ብሎ አስጠንቅቆ ነበር። ኒውዮርክ ታይምስ ቀደም ሲል በኳታር በስጦታ በተሰጠው አውሮፕላን ላይ ስለላውና የደህንነት ስጋትን የዘገበ ሲሆን ይህም ሴክሬት ሰርቪስ ትራምፕ ከኔቶ ጉባኤ ሲመለሱ አውሮፕላን እንዲቀይሩ ማሳሰቡን ይጨምራል። አሜሪካ የ$400 ሚሊዮን ዋጋ ያለውን የቦይንግ 747 ለፕሬዝዳንቱ ዝግጁ ለማድረግ ወራትን ፈጅቶባታል። ነባሮቹ የኤርፎርስ ዋን አውሮፕላኖች ሊከሰት
የሚችል የሚሳኤል ጥቃትን ለማወቅ የሚያስችል ቴክኖሎጂ እንዳላቸው ምንጮች ለሲቢኤስ ኒውስ ገልጸዋል። በኳታር አውሮፕላን ላይ ምን አይነት ስርዓቶች እንዳሉ ግልጽ አይደለም። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሊቭት ለሲቢኤስ ኒውስ በሰጡት መግለጫ አዲሱ ኤርፎርስ ዋን ለፕሬዝዳንቱ ጉዞ ሙሉ ለሙሉ ደህንነቱ የተጠበቀ ነው፣ ነገር ግን በፍጥነት ለማጠናቀቅ አንድ ወር ያህል የሚወስድ ተጨማሪ ማሻሻያዎች ይደረጉበታል ብለዋል። ይህ አነጋጋሪ ሁኔታ የዓለም አቀፍ ፖለቲካና የደህንነት ስጋቶች ምን ያህል የከረሩ መሆናቸውን ያሳያል። ቪዲዮን ከወደዱት ላይክ እና ሰብስክራይብ ማድረግዎን አይርሱ።